ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ያለው እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። ነባር ቤተሰቦች ሁልጊዜም ከጎኔ ሆናችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ዛሬ ወደ እናንተ ይዤላችሁ የመጣሁትኝ ቆንጆ የሆነ ለቁርስ ለመክሰስ የሚሆን የጾም አማራጭ ቆንጆ የአትክልት ሳንድዊች አሰራር ነው። ትወዱታላችሁ ብዬ አስባለሁ። ከወደዳችሁት ከተመቻችሁ ሁላችሁም ቪዲዮውን እስከ መጨረሻው ድረስ በማየት ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ወደ አሰራሩ እንሄዳለን። የሚያስፈልጉኝን ግብአቶች አዘጋጅቻለሁ። እዚህ ጋር በቅድሚያ ያዘጋጀሁት ካሮት በረጃጅሙ የተከተፈ እንዲሁም ሽንኩርት በረጃጅሙ የተከተፈ፣ ቲማቲም፣ የሰላጣ ቅጠል፣ የአበባ ጎመን፣ ድንች፣ ሁለት አይነት ቃሪያ፣ የሚያቃጥለውን ቃሪያ እንዲሁም ደግሞ ኩቡዝ ወይንም ቂጣ ልበለው እሱን አዘጋጅቻለሁ። እነዚህን ግብአቶች ተጠቅሜ እንሰራለን። እጅግ በጣም ቆንጆ የሆነ የሚጣፍጥ አሰራር ነው። እንደምትወዱት ምንም ጥርጥር የለውም። እዚህ ጋር በመጀመሪያ ምንድነው የማደርገው? የሚጠባበሱትን ነው የምጠብሰው። መጥበሻ ጥጃለሁ። ከመጥበሻ ላይ ዘይት ጨምሬያለሁ። እንደምትመለከቱት ከዘይቱ ላይ ዘይቱ በደንብ ሲግል ድንች ጨምሬያለሁኝ። ድንችን ጠብሳለሁ። ቆንጆ የሆነ አዘገጃጀት ነው። እንግዲህ በዚህ አጋጣሚ ዩቲዩብ እንዳይከሰኝ እንጂ ለምን ተደጋጋሚ ማለት ተመሳሳይ ቪዲዮ ስለሆነ ሰሞኑን እንትን የምለቀው ድንችን በዚህ መልኩ እየጠበስኩኝ ነው። ጋዜን ትንሽ ቅንስ አድርጌ ለምን እንትን እንዳይል እየበሰለ ነው። ይበቃውን ብዬ አስባለሁ። ከለሩ ራሱ እንዴት ደስ እንደሚል ይሄው በዚህ መልኩ በስሏል። እዚህ ጋር ደግሞ የአበባ ጎመኑን እጠብሳለሁ። የአበባ ጎመኑንም ልክ እንደ ድንቹ ቀስ አድርጌ እንደዚህ በዚህ መልኩ እየጠበሱት ነው። አሁን ይበቃዋን ብዬ አስባለሁ። ለምን የአበባ ጎመኑ ተሎ ብሎ ግልብልብ የማለት ባህሪ ስላለው ስለዚህ ይበቃዋል። አሁን ሰሃን አዘጋጅቻለሁ። እሱን እንዳለው እዚህ ጋር ደግሞ ከንትን ጨምሬያለሁ። ካሮት ሙሉውን የማላሳያችሁ ቤተሰብ በጣም ቪዲዮ እንዳይረዝም ስለፈለኩኝ ነው። ለምን ምግብ ቪዲዮዎች ብዙ እንትን ቶሎ ብለን እንሰለቻለን ከኔ ከራሴ ጀምሮና ለዛ ነው ቪዲዮ በጣም እንዳይረዝም ስለፈለኩኝ ነው ቀንጨብ ቀንጨብ አድርጌ ለማሳየት የፈለኩትኝ። ካሮቱም እንደምትመለከቱት በዚህ መልኩ በስሏል። የሚጠባበሱትን እንደዚህ በዚህ መልኩ ከጠበስኩኝ በኋላ በሌላ መጥበሻ ደግሞ ምንድነው የማደርገው? ሽንኩርት ነው የማቁላለው። እኔ የተጠቀምኩትኝ የተጠባበሱበትን ዘይት ነው። ለምን ወዲያውኑ ስለሆነ ይሄ ችግር የለውም። ትንሽ ሳይበዛ ጨምሬበታለሁ። አንድ ማንኪያ ዝንጅብልና ነጭ ሽንኩርት አብሮ የተፈጨ ጨምሬበታለሁ። እሱን እንደዚህ ካደረኩኝ በኋላ በረጃጅሙ የከተፉትን ሽንኩርት ነው የምጨምረው። ሽንኩርቱን ከነጭ ሽንኩርቱ በፊት ሽንኩርቱን ኖርማል ሽንኩርቱን መጨመር እንችላለን። እኔ ግን ዛሬ ነጭ ሽንኩርቱን አስቀድሜዋለሁ ማለት ነው። እንደዚህ በዚህ መልኩ በደንብ አድርጌ ካቁላላሁትኝ በኋላ በቅደም ተከተል ግብአቶቹን እጨምራለሁ። እዚህ ላይ ቲማቲምን ጨምሬያለሁ። ቲማቲም በነገራችን ላይ ቤተሰብ መጨመርም አለመጨመርም እንችላለን። እኔ ተጠቅሜያለሁኝ። እናንተ ካልፈለጋችሁ አለመጨመርም ትችላላችሁ። በእርግጥ ቲማቲም ብንጨምርበት የሆነ ለስለስ እንዲል ያደርገዋል። ከዚህ ላይ ብላክ ፔፐር ወይንም ደግሞ
ምንድን ነበረ በእኛ ስሙ ጠፋብኝ፣ ቅርታ። ብላክ ፔፐር ወይም ጥቁር ቅመም እሱን ተጠቅሜ ያለው ትንሽዬ ሳይበዛ፣ እንዲሁም ደግሞ ትንሽዬ እርድ ጨምሬ ያለው። ይኸው ከለሩ ራሱ ቆንጆ የሆነ ከለር ነው። አሁን እንደዚህ አድርጌ እንትን ካልኩኝ በኋላ ሽንኩርቱን፣ ቲማቲሙን በዚህ መልኩ ካቁላላሁኝ በኋላ የጠባበሷቸውን ግብአቶች በቅደም ተከተል እጨምራለሁ። እዚህ ጋር ያስቀደምኩትኝ እንትኑን የአበባ ጎመኑን እና ካሮቱን ነው። ለምንድን ነው ስጠባብስ ሲቀረው ያወጣሁትኝ? እንደዚህ በሚቁላላ ሰዓት ትንሽ የተወሰነ ስለሚበስል ለዛ ነው። በጣም እንትን እንዳይል ፍርስርስ እንዳይል ስለፈለኩኝ ነው ቤተሰብ። እንደዚህ የአበባ ጎመኑንና ካሮቱን የተወሰነ ከጠበስኩትኝ በኋላ እንትኑን እጨምራለሁ። ድንችን ነው የምጨምረው። ቆንጆ የሆነ አዘገጃጀት ነው። ድንቹን ፍርስርስ እንዳይል እንደዚህ ቀስ እያደረኩኝ እንትን እለዋለሁ፣ እቀላቅለዋለሁ። ለምን አንዳንድ ድንች የሆነ ዘይት የመጠጣት ባህሪ ስላለው፣ ስለዚህ ቀስ አድርጌ እንደዚህ ቁሌቱ ጋራ እቀላቅለዋለሁ። እንደዚህ የተወሰነ ከቀላቀልኩትኝ በኋላ ጨውና ቃሪያ ነው የምጨምረው። እንዲሁም ደግሞ የሰላጣ ቅጠል ወይም ካስ የሚሉትን እሱን ጨምሬበታለሁኝ። የሰላጣ ቅጠሉንም እንደምትመለከቱት በረዣዥሙ አድርጌ ነው እንትን ያልኩትኝ የከተፍኩትኝ። ስለዚህ እንደዚህ በዚህ መልኩ እቀላቅለዋለሁ። በደንብ አድርጌ ከቀላቀልኩትኝ በኋላ ጨውና ቃሪያ ጨምርና አወጣዋለሁ። እንኳን በልታችሁት ቀርቶ ሽታው ብቻ የሚያጠግብ ቆንጆ የሆነ አሰራር ነው። እዚህ ጋር ጨውን ጨምሬያለሁ። ጨውን ከጨመርኩኝ በኋላ በደንብ አድርጌ እቀላቅለዋለሁ። በደንብ ከቀላቀልኩትኝ በኋላ ቃሪያ ነው የምጨምረው። 2 አይነት ቃሪያ፣ የፈረንጅ ቃሪያ ተጠቀምኩትኝ። የሚያቃጥል ነገር ከፈለጋችሁ እናንተ የሚያቃጥለውን ቃሪያ መጠቀም ትችላላችሁ። እኔ ግን የተጠቀምኩትኝ ቃሪያ የፈረንጅ ቃሪያ የሚያቃጥለውን ነው የተጠቀምኩትኝ። ስለዚህ እንደዚህ በረዣዥሙ ከተፍ ያዘጋጀ ነበረ፣ እሱን ጨምሬበታለሁኝ። እጅግ በጣም ቆንጆ የሆነ 3 አይነት ቃሪያ በሉት፣ በቀዩ፣ በአረንጓዴው እንዲሁም ደግሞ በብርቱካን ከለር እሱ እንደዚህ ጨምሬያለሁ። እንግዲህ በዚህ መልኩ ቀላቅየዋለሁኝ። አሁን ይበቃውን ብዬ አስባለሁ። ለምን ቃሪያውም በደንብ እንዲበስል አልፈልግም፣ ሲቀረው ነው ማውጣት የምፈልገው። ስለዚህ ጋዜን አጠፋና ይህንን ከኩቡዙ ወይንም ቂጣው ላይ እያደረኩኝ እጠቀልለዋለሁ። ይህንን ቂጣ የማያውቀው ሰው አለ ብዬ አላስብም። እኔ ምንም አይነት የቀባሁት ነገር የለም። እናንተ መቀባት ትችላላችሁ። እንደዚህ ጨምሬበታለሁ። መቀባት ከፈለግን ልክ እንደ ቪዛ ሶስ ነገር ሰርተን መቀባት እንችላለን። እኔ ግን ምንም ነገር አልቀባሁትም ብያችኋለሁ ቤተሰብ። ቲማቲምም ስለጨመርኩበት የሰራሁት እንትንም ቁሌትም እንደዚህ ደረቅ የሚባል አይደለም። እንደዚህ ከጨመርኩኝ በኋላ እናንተን ለማሳየት ያክል ነው። ያው በአንድ እጄ ካሜራ ስለያዝኩኝ፣ ስለዚህ ከካሜራ ጀርባ ጠቅልዬ ተመልሼ እመጣለሁ ቤተሰብ። ይኸው እንደምትመለከቱት በዚህ መልኩ ጠቅልዬ ጨርሻለሁኝ። ስለዚህ እንደዚህ ከጠቀለልኩኝ በኋላ በማሞቂያ እንደዚህ በዚህ መልኩ እያሞኩት ነው ቤተሰብ።
እንደዚህ ጫን እናደርገዋለሁ። ለምን የሆነ ቅርጽ እንዲያወጣ። ይሄው እንደዚህ አሞጨዋለሁ። ምንም ማገላበጥ አይጠበቅባችሁም። ከላይም ከታችም ከስርም እንደዚህ በዚህ መልኩ ነው። ሁሉም እኩል አድርጎ ነው እንትን የሚለው። ትንሽ ከጎኑ ነው እንጂ ይህንን ይመስላል ቤተሰብ። በዚህ መልኩ አሞጨዋለሁ። እኔ ቅድም ብያችኋለሁ ሙሉውን አይደለም እንትን ያልኩትኝ ሳሞቅም ሆነ ስጠቀልል። ስለዚህ የተወሰነ ፓርቱን ነው ያሳየኋችሁ። እንደዚህ አድርጌ ካሞቁኝ በኋላ ይህንን ደግሞ እንትን እለዋለሁ። ይኸው እዚህ ጋር የቀረኝ ነበረ እያሞኩት ነው። ይህንን ይመስላል። በዚህ መልኩ አሞቄ ጨርሻለሁ። አሁን ይህንን ደግሞ እንትን መቆራረጥ። ስለዚህ በዚህ መልኩ ቆራርጬ ጨርሻለሁ ቤተሰብ። እጅግ በጣም ቆንጆ የሆነ አዘገጃጀት ነው። ትወዱታላችሁ ብዬ አስባለሁ። ከወደዳችሁት ከተመቻችሁ ሁላችሁም ይህንን ቪዲዮ መግቢያ ላይ እንዳልኳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበረ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት እግዚአብሔር አምላክ ይጠብቃችሁ። ሰላም፣ ፍቅር፣ አንድነትን ለሀገራችን ኢትዮጵያ ያድልልን እያልኩኝ ሰናይ ጊዜ ተመኘው። አመሰግናለሁ ባይ